ጾመ ፍልሰታ ወይም ጾመ ማርያምን ምንም በማስመልከት እንጾማለን? ፍልሰታ ማለትስ ምን ማለት ነው? ይህን እና ሌሎችን አብራርቼ አቀርብላችኋለሁ። በምድር ላይ ጉልበተኛ ማን ነው ከተባለ ጊዜ ነው። አርሱልኝ። በአንድ ወቅት እልል የተባለለት ነገር በአንድ ወቅት እንደኋላ ቀር ነገር ይቆጠራል ሲሆን ትርጉሙም መለየት፣ ማረግ፣ ወደ ላይ መውጣት፣ ከአንድ ቦታ ወደ ሌላ ቦታ መሄድ ማለት ነው። ጾመ ፍልሰታ የእናታችን የእመቤታችን የቅድስት ድንግል ማርያም ሥጋዋ ከመቃብር መለየትና ማረግን ተመልክቶ የሚጾም የዓመቱ የመጨረሻው የአዋጅ ጾም ነው። እመቤታችን ካረፈች በኋላ ሐዋርያት ሊቀብሯት ወደ ጌቴሰማኔ ሲሄዱ አይሁድ እርሷም እንደ ልጇ ተነሳች አረገች እያሉ ሊያውኩን ነው በማለት ሥጋዋን እንዲቃጠል አዘዙ። ይህን ጊዜ መላእክት ሥጋዋን ከቅዱስ ዮሐንስ ጋር በገነት ከዕፀ ሕይወት ስር ወስደው አስቀመጧት። ሥጋዋ ያለበት ቅዱስ ዮሐንስ ወንጌላዊ አይቶ እነርሱ ባለማየታቸው ሐዋርያት ከነሐሴ 1 እስከ 16 ቀን ከጾሙ በኋላ ሥጋዋን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተቀብለው በጌቴሰማኒ